ትሁት እንድትሆኑ ያደረጋችሁ ስህተት ትዕቢተኛ እንድትሆኑ ካደረጋችሁ ስኬት ይበልጣል የሚባል አባባል አለና ብዙ ጊዜ ሰዎች በቃ ከኤክስፒሪየንሳችን ስኬትን ብቻ ከሆነ እያየን የመጣ ነው ሁሌ በራሳችን ማድረግ የምንችል ይመስለናል። ሌሎችን ዝቅ አድርገን ዳውን አድርገን ነው የምንመለከተው በራሳችን ብቁ የሆነን ምናምን ይመስለናል እና በቃ የሰው ልጅ ባህሪ ነው ብዙ ጊዜ አሮጋንት ወደ መሆን እንሄዳለን። በተቃራኒው ደግሞ ደካማ እንደሆኑ የሚሰማቸው ሰዎች ብዙ ጊዜ የሚወድቁ ሰዎች ትምህርትን እየወሰዱ እየተሻሻሉ ማንነታቸውን ሼፕ እያደረጉ ምናምን ይስተካከላሉ እና አንዳንዴ ስኬት በጣም ትዕቢተኛ ታደርጋለች። አይታችሁ ከሆነ ገንዘብ የመጣላቸው ሰዎች በቃ የሆነ ፖዚሽን ላይ ስልጣን ያገኙ ሰዎች ምናምን በጣም ዴር ሶ አሮጋንት። ያው ሁሉንም ማለት አይደለም ግን በቃ የሰው ልጅ ባህሪ መገለጫው ነው እንደዚህ አይነት ነገር እና መለስ ብለን የተነሳንበትን ብናስብ ጥሩ ነው። ላይፍ ደግሞ ብዙ ጊዜ ባላንስ ያደርጋል። ሁሌ ስኬት የለም፣ ሁሌ ስልጣን የለም፣ ሁሌ ማግኘት የለም፣ ሁሌ ደግሞ ማጣትም የለም፣ ሁሌ ደግሞ ዝቅ ብሎ መኖርም የለም፣ ሁሌ መውደቅም የለም እና ባላንስ አድርገን ማየት አለብን ላይፍን።